ዲጂታል ዌልቢንግ ወይም የዲጂታል ንቃት። በቀን ውስጥ ስንት ሰዓት በስልካችሁ ላይ ታሳልፋላችሁ? አንድ ቪዲዮ ለማየት ስልካችሁን ከፍታችሁ ከሰዓታት በኋላ እዛው ስክሮል እያደረጋችሁ እስካሁን ምን እየሰራው ነው ብላችሁ ታውቃላችሁ? የዲጂታል ንቃት ማለት ቴክኖሎጂን መተው ሳይሆን ቴክኖሎጂን እኛ እንደምንፈልገው በንቃት መጠቀም ማለት ነው። ችግሩ ማህበራዊ ሚዲያዎች ዘለግ ላለ ጊዜ እነሱ ላይ እንድናሳልፍ ታቅደው የተሰሩ ናቸው። ማስታወቂያዎች፣ አዳዲስ ቪዲዮዎችና ማለቂያ የሌላቸው ይዘቶች ትኩረታችንን ሊይዙ ይችላሉ። ይህ ከልክ በላይ ከሆነ እንቅልፋችንን፣ ትኩረታችንን፣ ትምህርታችንንና ስራችንን ሊያስተጓጉል ይችላል። በተለይ ዱም ስክሮሊንግ ማለትም ለሰዓታት ያለ ዓላማ ማህበራዊ ሚዲያዎች ላይ ማሳለፍ መተው ወደማንችለው ሱስ አድጎ አሉታዊ የሆነ ስሜትን በውስጣችን በማሳደር ከሰዎች ጋር ያለንን መግባባት፣ በትምህርትና በስራ ቦታችን የሚኖረንን ንቃት እንዲሁም አንድ ነገር ላይ ማተኮር አቅማችንን ሊያሳጣን ይችላል። ከዚህ ሱስ ለመዳን ታዲያ 4 ቀላል ልምዶችን ማዳበር እንችላለን። አንደኛ፣ የማያስፈልጉ ማስታወቂያዎችን ወይም ኖቲፊኬሽኖችን ማጥፋት። ሁለተኛ፣ በስልካችን ላይ የምናሳልፈውን ጊዜ መቆጣጠርና የጊዜ ገደብ ማበጀት። ሶስተኛ፣ ከመተኛታችን በፊት ስልካችንን ከጎናችን ማራቅ። አራተኛ፣ አሉታዊ ወይም አስጨናቂ ይዘት በተከታታይ እየተመለከትን ከሆነ ስክሮል ማድረግ አቁሙ፣ እረፍት መውሰድ። ያስታውሱ፣ የዲጂታል ንቃት ማለት ከቴክኖሎጂ መራቅ ሳይሆን ቴክኖሎጂ ህይወታችን እንዳይቆጣጠር እኛ ተቆጣጥረ ነው ለፈለግነው ዓላማ ማዋል ነው።